ትምህርት ወይስ ስራ? እና ሀሳብ ትክክል እንደሆነ ደግሞ ያው እናንተ ትፈርዳላችሁ። በነገር አሁን ላይ የሰው ልጅ እንደ ፋሽን ስታይፔንድ ጋር መታችሁ መማር ትችላላችሁ። እየተከፈላችሁ የቱዊሽን ፍሪ ኤቭሪቲንግ ፍሪ ሆኖ ቤዝድ ኦን ውጤት ያለው ጋራንቲ ሊሆነ ማለት ነው። ይሄ መታወቅ አለበት። ከተገኘ ስራ ሰራ ሪፖርት ነው ተማሪው ነው። ንግድ ከሆነ ንግድ ነው፣ ስራ ከሆነ ስራ ነው፣ ትምህርትም ከሆነ ትምህርት ነው። የአሜሪካን ኤምባሲ ገብታችሁ መታቁ ሰዎች ኢትዮጵያ የገባ ነው በአንድ ሳምንት ልዩነት ነው። ሻንሃይ ደግሞ እዚህ አንድ ላይ ገብተናል። ልብስ ቀየርን። እኔ ያረኳት ስሽ ሸሚዝና ጥቁር ሱሪ ነው ያረኳት። እስቲ ይላልች ጸልያን ምናምን ገባን። ከዛ እሱ እንደዛ ጋ ነው፣ እኔ ወደዚህ ገባው። ከዛ እኩል ነው የገባ ነው። እኔ ስታወራኝ እሱም የሆነ በቃ ደርሶ ነበር። ቻይና ግን መጥቶ መማር ለሚፈልግ ልጅ ምን ትመክሯል? ካንተ ኤክስፒሪየንስ ማለት ነው። በኢትዮጵያ 5500 ነው ለ30 ደቂቃ ወርዚ ያደርጋል ወይስ እንንዳ ወይስ አንንዳው? ኮሜንት አድርጉልን። ሰላም እንዴት ናችሁ ተመልካቾቻችን? እዚህ ጋር ገብቻለሁ። ተጀምሯል ግን ያው ራንደም ነው። ብቻ አንዳንድ ጥያቄዎችን ችግር የለውም እቆርጠዋለሁ። አንዳንድ ጥያቄዎችን እንጠይቀዋለን። ካቢኒ ጋር እንግዲህ አንድ ላይ ነው የተሰደድነው። አንድ ላይ አጠገብ ላጠገብ ፕሌን ላይ የተሰደድነው የመጣ ነው እና እስኪ አሁን መጥቶ ነው ለንግድ ወደ ቻይና እና እስኪ አንዳንድ ጥያቄዎችን እንጠይቀዋለን። ትምህርት ወይስ ስራ፣ ገንዘብ ወይስ ስራ የሚለውን አንዳንድ ሀሳቦችን ሬዝ እናደርጋለን። መጀመሪያ ራሱን ያስተዋውቀናል። ስሜ አቤኔዘር ኤልያስ ይባላል። ድምጽ ያቀኛል። እኔ ዌል ነው ሰው ነኝ እና ያው በቃ ትምህርት ወይም ስራ የሚለውን ሀሳብ እስኪ እንወያይበታለን። የሚጠይቀን ጥያቄ በአግባቡ መልስለታለሁ። የማን ሀሳብ ትክክል እንደሆነ ደግሞ ያው እናንተ ትፈርዳላችሁ። እስኪ እናያለን። ባይዘዌን እኮ ስራና ትምህርት አንድ ላይ የሚለው ልኝ እኮ እኔም እኮ እንደዛ ነው። አንድ ላይ እኔም እንደዛ ነኝ። ግን የሆነ እድሜ ያስፈልገኛል። የሆነ ፉሊ ፎከስድ ሆኜ የምሰራበት ጊዜ የሆነ አሁን ቢሆን ደስ ይለኛል። አሁን ፉሊ ፎከስድ ሆኜ ከዛ የሆነ ያክል ደግሞ ብማር ስለ አንድ ላይ ብሄድ ጥሩ ነው። አንድ ላይ ማስኬድ ቢቻል ጥሩ ነው። በቃ ቤስት የሚባለው ወይ እሱ ነው፣ አንድ ላይ ማስኬድ ማለት ነው። ግን ደግሞ አሁን ባለው ሁኔታ አሁን እኛ ጋር እዚህ ባለው ሲቹዌሽን ደግሞ መስራት እንመርጣለን። አሁን ቻይና ባለው ሲቹዌሽን ማለት ነው፣ እኛ እዚህ ባለው ግን ሌላ ሀገር ምናምን ከሆነ እየሰሩ መማር አሪፍ ነው። ግን ይሄ እኔ የምፈልገው እንትንና ይሄ ጎሌ ሀሳቤና እንትኑ አንድ አይደለም። ገብቷል ስለ የሆነ በቃ ምን ልበል በጣም የሆነ ኤግዛጀሬትሊ ገንዘብ መያዝ ፈልጋለሁ። በደንብ በቃ ደህና ገንዘብ ለመያዝ ደግሞ ሁለቱም በአንድ ላይ መሆን አይችልም። ገብቷል የሆነ ለአንዱ ነገር ተሰጠህ ሰርተ ከዛ በኋላ ነው የሚመጣው ብዬ አምናለሁ። የሆነ ፉሊ ፎከስድ መሆን ፈልጋለሁ ስራው ላይ እንጂ ትምህርቱም ብቻ የገባኝ ነገር አሁን ላይ የሰው ልጅ እንደ ፓሽኑ የሰው ልጅ ንግድ ከሆነ ንግድ ነው፣ ስራ ከሆነ ስራ ነው፣ ሌላ ማለት ነው። ትምህርትም ከሆነ ትምህርት ነው። ብቻ የሰው ልጅ አሁን እኔ እናንተ አሁን ካሳለፍነው ላይፍ ኤክስፒሪየንስ ካየነው ምናምን የገባኝ ነገር የሰው ልጅ እንዳሰበው ሁሉም ነገር አይሆንም። በቃ የሰው ልጅ እንዳሰበው ሳይሆን በቃ ፈጣሪ እንዳሰበለት የሆነ በቃ ላይፍ እንደዚህ ብለህ ያሰብከው የሆነ ታይም ላይ እንዲህ ብለን ስታስበው እንዲህ የሆነ እኛ ባሰብነው ቢሆን ኖሮ አሁን እኛ ያሰብነው ምን ነበረ መሰላችሁ? ላስረዳ አትሳቀው። እኛ ያሰብነው የነበረው እዚህ መተን ሰግጠን ተምረን በቃ ተምረን እየሰራን ተምረን ፉል ስኮላርሺፕ አይነት ነገር ነው የምናውቀው በቃ እሱን በቃ ጸዴ ላይፍ ለመምራት የሆነ በትንሽ ብር ጸዴ ላይፍ ለመምራት ነበር ሐሳባችን። ስንመጣ እንደዛ አላገኘነውም። ከዛ ያው ሁሉም በየፊናው እንትን ለማለት ሞከረ። የሆነው ሆነለት፣ ያልሆነውም እየታገለ ነው ያለው። ግን ብቻ በቃ የሆነ ላይፍ እኛ እንዳሰብነው ሳይሆን ሆነ ፈጣሪ እንዳሰበው ምናምን የሄደው እና እኛ እንዳሰብነው ብቻ እስኪ አንድ ላይ ከሞከረው ነገር አንዱ ማለት ነው
እንግዲህ አሜሪካን ኤምባሲ ገብታችሁ የምታውቁ ሰዎች በጣም አዛ የሆነ ኤክስፒሪየንስ ነውና እኔና እሱ አንድ ቀን እኩል ሰዓት ገብተናል። እዚሁ ቻይና ማለት ነው። እዚሁ ሻንሃይ ገብተናል። ኢትዮጵያም ደግሞ አንድ ላይ መቼ ነበር የገባው? አንተ የሆነ በሳምንት ልዩነት ኢትዮጵያ የገባ ነው በአንድ ሳምንት ልዩነት ነው። ሻንሃይ ደግሞ እዚህ አንድ ላይ ገብተናል። እና እስኪ እዚህ የሻንሃዩ እንዴት ነበር ኤክስፒሪየንስ? የሻንሃይ ኤክስፒሪየንሳችን እንዴት ነበረ መሰላችሁ? የሆነ በቃ በጣም ተዘጋጅተንበታል። ማለቴ ያው ኤምባሲ ኤክስፒሪየንስ አለን ከዚህ በፊት። ከዛ ምን እናደርግ ነበር መሰላችሁ? የሆነች እንትን ነገር አለች፣ ጋርደን ነገር አለች ከፍ ያለች እና ቶፕ ቪው ነገር አላት የተወሰነች ምን አፓርትመንት ላይ ማለት ነው። እዛ ላይ ወተን እርስ በርስ እንለማመዳለን፣ እርስ በርስ እናወራለን ምናምን። እሱን የሆነ ሽምደዳውን ሸመደድን። እሱን ከጨረስን በኋላ እንደገና ደግሞ ማድረግ ያሉብን ነገሮች እኔ አቪዳቪት ሰፖርት አዘጋጀው፣ ባንክ ስቴትመንት፣ የኢዜማ ወረቀት አሰርተናል፣ የኢዜማ ሰርተፍኬት። ግን ይሄ ሁሉ ስቴፕ ማለት ነው አሜሪካን ኤምባሲ ዶክሜንት ቤዝድ አይደለም እንዳልሆነ እኮ እናውቃለን። ግን አትሊት ቻይና ላይ የሆነ እንደው ከጠየቁን በሚለው ግን ዶክሜንት ቤዝድ እንዳልሆነ እናውቃለን ሙሉ ለሙሉ የአሜሪካን ኤምባሲ። ግን ከሆነ በሚለው ግን በጣም ተዘጋጅተን ነበር። ከዛ ምን አደረግን መሰላችሁ? በሌሊት ተነስተን በትሬን ነው እዚህ በትሬን ሻንሃይ ገባን። ከዛ አጣኑ ኤምባሲ የሆነ ያክል የሆነ 40 ደቂቃ 50 ደቂቃ ተወዘጋገብን። ግን የነበርነው ኤምባሲው ጋር ነው። ኤምባሲው ጋር ሆነ ኤምባሲው ተራ ቢልዲንግ ነው። የሆነ ኢትዮጵያ የአሜሪካ ኤምባሲ ገብታችሁ ከሆነ በጣም በቃ በጣም እንትን ነው፣ ሌክዠሪ ነው። ይሄ ተራ ቢልዲንግ ነው በቃ። እኛ እሱ አልመሰለንም። ስንዞር ታክሲው ላይ ከፍለናል። ሄደን ተመልሰናል። ታክሲ ነው አልኖሮን ሄደን ምናምን ተመልሰናል። እዛው ጋር ቆመን ነበር ስንፈልግ የነበረው። ከዛ አገኘነው። ከዛ ሆቴል ያዝን። ከዛ ጠዋት ነው የምንገባው። ልብስ ምናምን ኦሬዲ ገዝተናል ምናምን ፎርማል ለመሆን። ከዛ በጠዋት ተነሳን፣ ሻወር ወሰድን፣ ሁለታችንም ልብስ ቀየርን። እኔ ያረኳት ስሽ ሸሚዝና ጥቁር ሱሪ ነው ያረኳት እና ስቲል አለች እና ጌታን በሸሚዜ ልቤ ሲመታ ይታየኛል። የምሬን እኮ በጣም ደንግጫለሁ በቃ። ከዛ ጸልየን ምናምን ገባን። ከዛ እሱ እንደዛ ጋ ነው። ከዛ እኔ ወደዚህ ገባው። ከዛ እኩል ነው የገባነው። እኔን ስታወራኝ እሱም የሆነ በቃ ደርሶ ነበር። ከዛ አወራችኝ። እኔን ለምን እንትን እንዳለችኝ ታውቃ? እኔ ስለ ቻይና መጥፎ ነገር ነው እሱም አለ። ግን ምንድነው የታየ? ወረቀቱን ስትሰጥ የታየ ምንድነው? አይ ገብቶኛል በቃ ልክ እንደከለከለችኝ ገባኝ። ምንም በቃ አረንጓዴ ቢጫ ቀይ ተጠይኝ ወደኋላ ሊወድቅም አሰብኩ። ከዛ ምንም አላልኩም፣ ዞሬ ወጣውና ከዛ ታች ወረድኩኝ። ከዛ እሱ ዘገየ ትንሽ በቃ ተሰጣልኩኝና እየጠበኩት ጀለስም አስፋልቷ ላይ ቆመሽ ነበር። ከዛ ተሰጠ እኔ ተሰጠኝ ብያለሁ። ተሰጠኝ ነበር ያልከው ወረቀቴን ከትቼ አገኘሁ እና የኔዋ ደግሞ አዋርታኝ ነበር። የሆነ ደህና ሄደን ነበር። ከዛ በኋላ ትራቭሊስት ሌላ ሀገር ሄዳል ከቻይና ውጭ አለች ምናምን አልኳት። እና ደግሞ በይዘዌ እንትኔን ሂስትሪን ከዚህ በፊት የነበረውን ቼክ አላደረገችው። እንደ ራንደም እኔ የጠየቅኩት በፊት የነበረውን ያው እያንዳንዱ ኦፊሰር ይጽፍባል የሆነ ነገር ጽፎብህ ነው እሱን ነበር ለመቀልበስ እንደዚህ አስቦ ነው የከለከለኝ በሚለው ማለት ነው። ግን የጠየቀችኝ ልክ እንደ ራንደም እንደ መጀመሪያ አይነት ጥያቄ ነው የጠየቀችኝና ቻይና መታችሁ መማር የምትፈልጉ ልጆች እዚህ አሜሪካን ኤምባሲ ቀጠሮ ለመያዝ እንግዲህ አይተዋላ ምንም ወረፋም የለውም ምናምን ቶሎ ቡክ መደረግ ይችላል። እና ቻይና ግን መጥቶ መማር ለሚፈልግ ልጅ ምን ትመክረዋል? ካንተ ኤክስፒሪየንስ ማለት ነው። ከኔ ኤክስፒሪየንስ ቻይና መጥቶ መማር ለሚፈልግ ሰው አንደኛ አጣሩ ሁሉንም ነገር ፔመንት አለው ወይ በቃ ያለውን ነገር መጀመሪያ ዲቴል ማጣራት አለባችሁ። የትምህርት ቤታችሁ ፔመንት፣ የትምህርት ቤታችሁ ኳሊቲ፣
ምን ያህል መከፈል እንዳለባችሁ፣ የዶርም ምን ያህል እንደሆነ፣ የአገሪቷ የሲቲዋ ስታተስ። ለምሳሌ አሁን እኛ ጓንዡ ነው የምንሰራው፣ እቃ ከጓንዡ ነው ወደ ኢትዮጵያ የምንልከው እና ለጓንዡ ምን ያህል ቅርብ ናት፣ ለዩ ምን ያህል ቅርብ ናት። እነዚህ እንትኖች እነዚህ ሲቲዎች በጣም በቃ ለቢዝነስ ለሚያስብ ሰው ሜን የሆኑ ሲቲዎች ናቸው። ለሸንዘን ምን ያህል ሩቅ ናት። ሸንዘን ለምሳሌ አሁን ኤሌክትሪሲቲ እነዚህ ይሄ ቴክኖሎጂና ኤሌክትሪሲቲ ጋር የተገናኙ ነገሮች በጣም አሪፍ። ለፎሻን ምን ያህል ቅርብ ናት። እያንዳንዷን ዲቴል አይታችሁ ነው እንጂ ዝም ብላችሁ ቻይና ብላችሁ አስባችሁ ይሄ ነፃ ምናምን ብላችሁ ካሰባችሁ እንዳትሞኙ። ነፃ የሚባል ቻይና ላይ ምንም ነገር የለም፣ ምንም ነገር የለም። አለ ነፃ ግን ያለው ሲኤስሲ ስኮላርሺፕ ነው። በእኛ ነፃ ያለው ባችለርስ አለ ግን ኦልሞስት በኤምባሲ ነው፣ በቻይና ኤምባሲ በኩል ያለውና የለም በቃ ሬር የለም። ባችለርስ የለም ስለ ሲኤስሲ ስኮላርሺፕ የሆነ በቃ የሆነ ያክል ሌቭል እንትን ማለት የለበት። ኤችኤስኬ 4 ይጠይቃሉ ሞስትሊ ለማስተርስ፣ ግን እንግሊሽ ሜጀር ግን የማይጠይቃል። አሁን ለማስተርስ መታችሁ መማር ትችላላችሁ። ለማስተርስ ከስታይፔንድ ጋር ለማስተርስ መታችሁ መማር ትችላላችሁ። እየተከፈላችሁ የቱዊሽን ፍሪ ኤቭሪቲንግ ፍሪ ሆኖ እንትን የሌለው ማለት ነው። ከውጤት ቤዝዶን ውጤት ያለው ጋራንቲ ሊሆነ ማለት ነው። ለማስተርስ በወር 3000 ዶርሚተሪም ሳትከፍል ማለት ነው። አሁን ማስተርስ መማር የምትፈልጉ ሰዎች 3000 ማለት እዚህ ሀገር ቅብር አድርጎ ያኖራቸዋል ለወር። በጣም በቃ በጣም በቂ ገንዘብ ነው 3000 ማለት። ኤክስትራቫጋንት ካልሆናችሁ፣ የቤት ኪራይ የለባችሁም፣ ምግብ ራሱ በ3000 ኧረ 3 ወር ትበላላችሁ እዚህ ሀገር ምግብ ብቻ ከሆነ ማለት ይሄ አለ የሆነ አሪፍ ላይፍ ያኖራቸዋል። በቃ የሚያበስሉም ከሆነ አሪፍ በቃ በተለይ ለቦዲ ቢልደሮች ጂም ምናምን የምትገቡ ጀለሶች ካላችሁ ኢትስ ሞስት አፎርደብል። እያበሰላችሁ የምትበሉ ከሆነ ሚል ፕሬፕ ምናምን የምትከተሉ ከሆነ በጣም አፎርደብል ነው ቻይና ያለው ነገር ማለት ሚል ላይ ያለው ነገር። አይ ለሁሉም ነገር ቻይናን የሚያክላት ሀገር የለም። ትቢሆንስት ለስራም ይሄ ተቀጥሬ እሰራለሁ ተማሪ እንዳታስቡት የሚባል ታምር የለም። የሆነ አላ በፋውል ነው ልታገኙ የምትችሉት። ህግ የለም። ከተገኘ ሪፖርት ነው። ይሄ መታወቅ አለበት። ከተገኘ ስራ ሰራ ሪፖርት ነው ተማሪው ነው። ግን እቃ መላክ፣ እነዚህ ልጆች ማስጠናት አሉ የሆኑ ስራዎች አሉ። እሱን እዚህ ስትመጡ እናንተ ራሳችሁ ፋይንድ አውት የምታደርጉት ስራ ነው። ገብቷችኋል? ንግድም ከሆነ ንግድ ብቻ ግን አለ ስራ። ገንዘብ ሜክ ማድረግ ትችላላችሁ፣ ግን ትንሽ ጊዜ ትቸገራላችሁ። 1 ወር 2 ወር 3 ወር እስክታውቁት ሀገሩን። ፈጣን ከሆናችሁ በ1 ወር በ2 በ3 ወር ትለምዱታላችሁ። ግን ፈጣን ካልሆናችሁ እስከ ዓመትም ትታሻላችሁ። እኛ አሁን ድፍን ስንት ጊዜ 7 ወር ከዛኛው ሲቲ እስክንወጣ ጓንዡ እስክንመጣ ስንት ወር ኦልሞስት አንድ ሴሚስተር ወጪ ነበር። ኤጀንት ሞጫ በጣም ወጪ ነበረ። የምትኖርበትን ቦታ በጣም ሌግዣሪ ቦታ ነበረ እና ማወቅም የምትኖሩበትን ቦታ ማወቅ አለባችሁ። ኮስት ሚኒማይዝ አድርጋችሁ በጣም አሪፍ ኑሮ መኖር ትችላላችሁ። ግን የሆነ እኛ በጣም እንትን ብለናል። አንደኛ አዲስ ነን ማለት እኛ ነን የመጀመሪያዎቹ አይነት ነው። እኛ ነን በቃ በጣም ብዙ ኢትዮጵያ የመጣው በእኛ ባች ነው። ከዛ ደግሞ ኢትዮጵያውያኖችም ሆነን የመጀመሪያዎቹ ኢትዮጵያዎች ይሄ የመጣ ነው እኛ ነን። ካሉት 40 ምናምን ነበርን። ከ40ዎቹ ቅድሚያ የመጣ ነው እኛ ነን። ከኛ በፊት ትንሽ 2-3 ተማሪ ነው የነበረው። እኛ ቀድመን ስለመጣን እኛ ግን ቀድመን ያረፍንበት አፓርትመንት በጣም በቃ ጸዴ ሌክዠሪ የሆነ አፓርትመንት ነውና ብዙ ብር ነበር የምንከፍለው ለዛም ምናምን። ከኛ በኋላ የመጡት ግን የሆነ እያዩት እየቀነሱ እንደዛ ነበር ሲኖሩ የነበረው። ብቻ አትኦል ምንድነው ፖይንታችን ትምህርትና ስራ ለሚለው አሁን ላይ እኔ ስራን መርጬ ነው አሁን ትምህርቴን ድሮፕ አድርጌው ስራ እየሰራው ነው ያሉት። እኔ አሁን ቢዝነስ እየሰራው ነው ያሉት። እሱ ደግሞ ትምህርቱን ቀጥሎ እየተማረ ነው ያለው። እየተማረ ከዛ ደግሞ ስራ ያልኳችሁን ስራ ቻይና ላይ ያለውን ስራ ይሰራል ፎር ሰርቫይቫል ማለት ነው። እና ቤዚካሊ ርዕሳችን እሱ ነው። አንድ ላይ ነው ሃይ ስኩልም የተማርነው እና እሱ አንድ ላይ የተማርነው። ከዛ ደግሞ ከሃይ ስኩልም በኋላ ዩኒቨርሲቲም ፈተና ልፈተንም ስንገባ አንድ ላይ የነበርነው። እኔ ታምሜ ነበረ። አሁን እንደውም እያወራኝ ነበረ። እኔ ታምሜ በአምቡላንስ ይዞ ሲሽከረከረ ከአምቡላንስ ይዣት ወደ ኤፍቢ መድኃኒቱን ግን አግኝተነው ነበር። ይዛኔ ሰጥተዋላ
እንደዛ ነው እንላለን። አሁን ከጓንጁ ነው የመጣው ያውን ያለነው ሸንዘን ነው። እስኪ አሁን ደግሞ ሲሳይድ አለ እሱ ጋርም ሄደን ደግሞ አንዳንድ ነገሮችን ቭሎግ እንቀሳቅስ። ለምን ነው ሁለት አይስክሪም አሁን እንደ ሰው እንደዚህ አንድ አይስክሪም መያዝ ነው ይኸው እንደ ሰው እንደዚህ አንድ አይስክሪም ምንድነው ያን የሚያህል በር ሰማይ ፖልና ፑሽ ጠፍቶብኝ መጀመሪያ የተጠለብኩት ማሽን እንዲልላል ፑሽ እኮ ነው የሚለው እስኪ እንዱታ one photo together你们是哪里人？哪国人？还是然后还有በጣም ትልቅ ኢንሲደንት ነው ለነሱ ሰርገኞች ያበደ ኢንሲደንት ነው ለነሱ እና ጋይስ ቻይና መጣችሁ መማር የምትፈልጉ ልጆች ዲኤም አድርጉኝ እኔን ያሉትን ኦፖርቹኒቲዎች አብረን ሲካውት አድርገን አውርተን እንገናኛለን እናወራለን ሄሎ አይስ ኤቪያ ኤቪያ ካፌያ还有这样的咖啡啊对有ልጅቷን አስደበረ有点怕谢谢ባይ በጣም ለመንዳት ፈልገንና ጓጉተን ነበረ በኢትዮጵያ 5500 ነው ለ30 ደቂቃ ወርዚ ያረጋል ወይስ እንንዳ ወይስ አንንዳው ኮሜንት አድርጉልን እንዱት ካላችሁ እንነዳዋለን የታባቱ ቆን ምን ያረጋል እና ጋይስ እንትኑ ትሬኑ ስንት ሰዓት ነው አንድ ሰዓት አንተንም ታቆል ምንም ማቆም አንድ ሰዓት ከ19 ነው ግን አሁን ባለን ሰዓት ፕሮዳክቲቭ ነው የሚባለው ፕሮዳክቲቭ ሳይሆን ይራቃ ጋይስ አይፎን 17 የምትፈልጉ እኔ ጋር አዎ ምንም አይነት እቃ ባይዘው በዚህ አጋጣሚ ምንም አይነት እቃ ሳይሆን ፕሮሞት ሶንም ይሄንን ስት ትላል አዎ ምንም አይነት 100 ሰው እንኳን ቢያዩ ይሄንን ቭሎግ ማለት ነው ሁለት ሰው ይደውልልህ ሁለት ደንበኛ መጣውልህ ማለት ነው ምንም አይነት ገብቷላ እንጭናለን እንጭናለን እንልካለን የምትፈልጉትም እቃ ብቻ ደናቃ ይሁን ደናቃ ማለት ይሄ አለ አይደል በደንብ ለትርፍ አይደለም በደንብ እምላችሁ ብዛት ያለው እቃ ይሁን ብዛት ነው እንጂ አሁን ላይ እንትን እየሰራን አይደለም የሰኔ እየሰራው አይደለም ወይ ደግሞ እንደዛ ትንሽ እቃ የምትፈልጉ ከሆነ ደግሞ እኔን ኮንታክት አድርጉኝና ሌሎች ሰዎች አገናኛቸዋለሁ ትንሽ እቃ የሚሰሩ እኔ ከረንትሊ ብዛት እየሰራው ስለሆነ ማለት ነው ግን ብዛት ማንኛውም አይነት እቃ የምትፈልጉ ከሆነ ኮንታክት አድርጉኝ እሱን ኮንታክት አድርጉት እኔን ያሳውቀኛል ዋና ጠንክረን መብላት ያለብን ለየትኛው ጊዜ ነው እንዴ አሁን አነጋር ነው የምትሞተው ስማ ካልጋ ከመውረድ በፊት ይኸውላችሁ ጋይስ እንግዲህ ልንለያየ ነው እዚች ጋር ከዚች መስመር ማለፍ አልችልም ወደ ጓንጁ ልሄድ ነው መቼ ነው ፍላይት እሑድ ወደ ኢትዮጵያ ወጣል ቻይኒዝ ኒው ይር ስለሆነ በጣም ብዙ ሰው ነው የተንቀሳቀሰ ያለው እንዲሁም ህዝቡ ብዙ ነው በነገሩ አይደል ስለዚህ እዚህ ጋር እንለያያለን እስኪ ቭሎጉን አውትሮ 10 ከ10 የተሰጠው ቭሎግ ስሙት እንትናችን ንግግራችንን በደንብ ስሙት በተለይ ቻይና መምጣት ለሚፈልግ ሰው ያበደ ምክር ነው የሰጠን የተወሰነ ምክር ሰጥተናል ስሙት